ከፈጣሪ ውጪ ለፍጡር የሚሰጥ ማንኛውም ዜማ ከአጋንንት ነው፣ ከክፉ ነው። ስለራስ በግልጽ ስለተናገርከን ከልብ እናመሰግናለን። አንተ ስለማን እየዘፈንክ እንደነበረ በግልጽ የሚያሳይ ቪዲዮ ስላለን ከዛ ቪዲዮ በፊት ግን እኛ ስለራሳችን በደንብ መናገር ይጠበቅብናል። በመዝሙረኛው ዳዊት ላይ በጣም ብዙ ቅዱሳን ተጠርተዋል። በጣም ብዙ ቅዱሳን ተወድሰዋል። በጣም ብዙ ቅዱሳን ስለ ክብራቸው ተነግሮላቸዋል። ከነሱ መካከል ደግሞ አቁራሪተ መዓት ሳሊተ ምሕረት የሁሉ እመቤት እማምላክ ወላዲተ አምላክ ስሟ አለበት። ንግስት ተብላለች። ንግስቲቱ የወርቅ ልብስ ተጎናጽፋ ከምን ትቆማለች? ከቀኙ ትቆማለች ብሏል። ስለዚህ እኛ የቅድስት ድንግል ማርያምን ስም ስንጠራ ወይም ደግሞ ስሟን ጠርተን ስንዘምር ቅዱስ ያሬድን ወይም ደግሞ ቅዱስ ዳዊትን ምክንያት አድርገን ነው የምንዘምረው ማለት ነው። ቅዱስ ዳዊት ከዘመረ ቅዱስ ያሬድ ካወደሰ እኛ ማንን? ከነሱ በምን እንበልጣለን? በምን እናንሳለን? በረከታቸው ይደርብንና አባቶቻችን ያስተማሩንን እውነት እንናገራለን። መዝሙረኛው ዳዊት ወይም የዳዊት መዝሙር ማለት በጣም ትልቅ ኃያል ቃል ያለው ሐሳብ ስለሆነ ዳዊትን ተንተርሰን በጣም ብዙ ቅዱሳንን እናመሰግናለን፣ እናወድሳለን። ከቅዱሳኑ ደግሞ ክብሯ የላቀው እውነት የተመሰከረባት በወንጌል ላይ የሰፈረች የአምላክ እናት አንዷ ነች። ቅድስት ተብላ ቃል በቃል የተመሰከረች የተመሰገነች ማለት ነው። ስለዚህ ደግሞ እኛ የቅዱሳኑን ስም አንስተን ስንዘምር ቅዱሳኑን አምላክ እያልን አይደለም፣ ልታስተውል የሚገባው ማለት ነው። ጻድቃን መታሰቢያቸው ለዘላለም ስለሚል በመዝሙር ተንተርሰን መጽሐፍ ቅዱስን እየሰበክን ነው። መዝሙር ስብከት እንደሆነ ስለማታውቅ አልፈርድብህም። ታዲያ ግን መዝሙር ስብከት ነው አባቴ፣ ካላወቃችሁ ንገሩን ይባላል። ታዲያ ግን የማርያምን ስም እያነሳን ወይም የቅዱሳኑን ስም እያነሳን የምናመሰግነው ወይም የምናወድሳቸው ክብራቸው እውነት ወይም ሕያው ስለሆነ ማለት ነው። ሕያው ስለሆነ ነው። ከዛ መሃል ደግሞ እማምላክ በእያንዳንዱ በክርስቶስ ማንነቱ ውስጥ አሻራ አላት። ሲወለድ በከብቶች ግርግም አብራው ነበረች። 9 ወር ከ5 ቀን በማህፀኗ ይዛለች። 2 ዓመት ተኩል ሕያው ጡቷን አጥብታለች። የግብፅን ስደት ልጇን አቅፋ ተሰዳለች። በቀራኒዮ አደባባይ ከእግሩ ስር ነበረች። እንዲሁም ደግሞ ክርስቶስ በጎለጎታ በአዲስ መቃብር ሲቀበር አልቅሳለች፣ አንብታለች። ማርያም እኮ የተንከራተተችበት ምስጢር በጣም ታላቅ ነው። ለዚህም ደግሞ እግዚአብሔር እኛን ለማዳን ከስጋ ስጋ ከደሟ ደም ነስቶ ወደዚህ ምድር መምጣቱን እያሰብን ያንን ሐሳብ ያንን ቃል በግጥም መልክ ለትውልዱ ወይም ለሰው ልጆች እናስተላልፋለን ማለት ነው። ስለዚህ እኛ ቅዱሳኑን በጣም በብዙ አይነት ምስጢር እንሰብካለን፣ እንናገራለን። ለምን? ቅዱሳን በህይወታቸው ዘመን ሁሉ እግዚአብሔርን ሲያመሰግኑና ሲያወድሱ ስለኖሩ ስለነሱ ክብር ስናነሳ ለካ እግዚአብሔር እኛ በጽድቅ መንገድ ብንቆም እንደ እከሌ እኔንም ይጠብቀኛል፣ እኔንም ይከልለኛል፣ እኔንም ከጠላት ዲያብሎስ ያርቀኛል ብለን ስለምናስብ ማለት ነው። እንዲሁም ደግሞ ከአምላክ ዘንድ እንደሚያስታርቁንም እናምናለን። ሁለተኛ ቆሮንቶስ ምዕራፍ 19 ቁጥር 19 እስከ 20 ላይ እንዲህ ይላል፣ እኔ ይላል እንግዲህ ወዲህ አብን እንደምለምንላችሁ አይደለሁም፣ ይልቁንም የማስታረቅን ቃል ለእናንተ አኖርሁ ይላል። ስለዚህ እንደሚያስታርቁን እናምናለን። አምላክ ጌታ እንደሆነ እናምናለን። ከአምላክ በታች ቅዱሳን እንደሚመሰገኑ እናምናለን። በእውነት አይዟችሁ፣ እናንተ የሚዘከርላችሁ የሚሰበክላችሁ የሚነገርላችሁ ቅዱሳን ስለሌለ ይጨንቃል፣ ያማል። እውነት ነው፣ ይገባናል፣ ተረድተናል። ግን በቃ እንዲህ አይነት የሆነ በቃ ለጆሮ የማይጣፍጥ ነገር ባትናገሩ ባይነኝ። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በእውነት ከልብ አመሰግናለሁ። ሻየር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሀሳብ አስተያየትን አስተላልፉ ብዬ እላለሁ። እንዲሁም ደግሞ ያው ማስታወቂያ ማሰራት የምትፈልጉ ደግሞ ቻሌንጅ መስጠት የምትፈልጉ ከጎኔ ብትሆኑ እላለሁኝ። አመሰግናለሁ።
የእግዚአብሔር ሰላም ከሁላችን ጋር ይሁን። አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ቀዳዳ ጫማና ያረጀ ኮት ለብሰን በመድረክ ስንቆም ማንም ሃያላለ የ15 ሚሊዮን ሕንፃ እየተሰራ ለአገልጋይ ቀለብ መጨመር ተፈራ። በሚሊዮኖች ወጪ በተሰራ መድረክ ኮት መቀየር ማይችል አገልጋይ ነው።